ያለው ነገር እንዳያወራችሁ ሽንስ አድርጋችሁ ይችላል። ከተሰሩ ሰዎች በጥቂቱ የተወሰነው ነገር ብታዩ በልባችሁ ላይ ያድራል በማለት ለእናንተም ልናቀራችሁ መልካም ይሆናል በማለት የተዘጋጀ ጥቂት ዶክመንተሪ ነው። እርግጥ ሰፊውን ስራ ደግሞ በተለያየ ጊዜ ላይ በእንደዚህ አይነት ኢቨንቶቻችን እንገናኝ በማየት ትምህርቱ ይሆናል። አሁን ወደ ዋነኛው የሆነ ወደ ዛሬ ጉዳይ እንገባለን። ቀጥታ ወደ ጌታ አወጣን ስነስርዓት ላይ የምንሄደው በድጋሚ በግድቤ እየመጣ ነው። በጣም እየመጣ ነው። ምክንያቱም ያለውን ነገር በጥልቀት ስንረዳና ስናስተናግዳቸው ቲኬት ስንሰጣቸው እነሱ ጋር ያለውን ነገሮችን በቅርበት እኛ ስለምናውቅ እንዲሁም ቤት አካል ጉዳተኛ ላይ እንትን እንደምንል ቤት ስደት ላይ ለረዥም ጊዜ ቆይቶ ቤት ላይ የሚያገኙ አካላት ላይ በጣም ልባችን ይራራል ይሳሳልና ከተወሰነ እንሄዳለን። መልካም እድል እንዲሆንላችሁ በድጋሚ መልካም ምኞቴ ነው። በመላ ዓለም ያላችሁ ኢትዮጵያውያን ስደት ላይ ያላችሁ መልካም እድል ይሁንላችሁ። 3 መኝታ 3 መኝታ 3 መኝታ በትግሉ 9 ቤቶቹን የዕጣ ስነ ስርዓት ፕሮግራም ላይ ይሆናል። የተወሰነ ኤክስፕላኔሽን ተብሎ መስል ይሆናል። አመሰግናለሁ። ከዚህ በኋላ የምናወጣቸው እጣዎች እንግዲህ ቲኬቶች ሲስተም ቤዝድ በሆነ መልኩ ሲቆረጡ ቆይተዋል። ያንንም እጣ በምናወጣበት ጊዜ ልክ ማኑዋል እንደሚሆነው እነዚህ ቦሎች እየተመረጡ የሚወጡ ይሆናል ማለት ነው። ያ ማለት ሲስተሙ በራሱ ከእነዚህ ኳሶች እየመረጠ የ5 ቲኬት ነንበሮቻችንን እናወጣለን ማለት ነው። ለአንቲሲፔሽን እንዲመቸን ከባለ 1 ቤድሩም ኮንዶሚኒየም ከመጨረሻዎቹ እንጀምራለን። እስከ የት እንሄዳለን? እስከ ኮንዶሚኒየም በ23 ኮንዶሚኒየሞች ድረስ ማለት ነው። ስለዚህ እጣ አወጣጡን በዚህ መልኩ እናስጀምረዋለን። የመጀመሪያ ዲጂት 5 3 1 አሸናፊው ካሌብ መስፍን ይላል ከሊባኖስ። እዚህ ቲኬት ቁጥሩ ስሙ ሁሉ ነገር ሲያዝ ይቆያል። ካሌብ መስፍን ከሊባኖስ አጨብጭቡላቸው። የቲኬት ቁጥሩ 5310 ካሌብ መስፍን አያሌው
South Africa. ስምንተኛ ባለ አንድ ዘጠኝ ሁለት እንኳን ደስ አላችሁ። ለማንኛውም እኛማ የለም አንድ ባለ የመጨረሻውና የባለ አንድ የዙም የሆነው ኮንዶሚኒየም እናወጣለን። ከባለ አንዱ ሰባተኛ ዲጂቶቹን ማውጣት ጀመረና የመጀመሪያው ዲጂት 4
ሁለተኛው ዲጂት 4 ሶስተኛው ዲጂት 9 0 4 0 4 አሸናፊ ሆኗል። ባለ አንድ መኝታ ኮንዶሚኒየም ደርሶ አሸናፊው ታውቋል። አፎኛ ገብረ ጻድቃን ኦሱኒ ይላል። ከባህሬን ነው። አጨብጭቡላት። አፎኛ እንኳን ደስ አለሽ። አሁን ወደ ባለ ሁለት ቤድሩም ኮንዶሚኒየሞች ተሻግረናል። ስድስተኛውን ሌቨል እናወጣለን። እጣው በመውጣት ላይ ይገኛል። አሁን ደግሞ ወደ ባለ ሁለት ኮንዶሚኒየም ተሸጋግረናል። እድለኞች የሶስት ኮንዶሚኒየሞች ተሸላሚ ይሆናሉ። እያንዳንዱ ባለ 3 መኝታ ናቸው። ጀምሯል ማለት ነው። የመጀመሪያው ቁጥር 2 ሆኗል። 2 7 2 7 3 የመጀመሪያው ባለ ሁለት ኮንዶሚኒየም አሸናፊ ታውቋል። ከሳውዲ አረቢያ ነው። መልካሙ አርሴማ አሸናፊ ሆኗል። እሺ፣ እንደገና ባለ ሁለት ቤድሩም እንቀጥላለን ማለት ነው። አሁን ሁለተኛው የባለ ሁለት መኝታ ኮንዶሚኒየም ዕጣ በመውጣት ላይ ይገኛል። እንግዲህ አንደኛው ባለ ሁለት መልካሙ ከሳውዲ አረቢያ አሸንፏል። አሁን ደግሞ ሁለተኛውን ባለ ሁለት መኝታ ኮንዶሚኒየም የሚያሸንፈው ማን ይሆን? አብረን የምንከታተል ይሆናል። የመጀመሪያው ቁጥር ታውቋል። 6 ሆኖ እንግዲህ 6 ብሎ የሚጀምር ያዩ በጣም በጉጉት እየጠበቁ ነው። 6 4 6 4 5
ሶስትም ሊሆን ይችላል። በቁጥሩ እናወጣዋለን። በኋላ ላይ ሊስቱን ስለምናይ ስሙን ማውጣት እንችላለን። ይሄ ዩዘር ይሻላል። ኔክስት መቀጠል እንችላለን። እሺ፣ ወደ መጨረሻው የባለ 2 ቤድሩም ኮንዶሚኒየም አሸናፊ ነው የምንሄደው። እንግዲህ ሶስተኛው ባለ 2 መኝታ እጣ አሸናፊ ማን ይሆን? አሁን በመላው ዓለም ያሉ በተለይ ዛሬ ቀንቷቸዋል ዩናይትድ አረብ ኤምሬትስ የሚኖሩ ሳውዲ አረቢያ፣ ባህሬን፣ ማናማ ሌሎቹም እየቀጠሉ ነው ያሉት። በስደት ያሉ ወገኖቻችን በደስ ቀንቷቸዋል። አሁን ደግሞ እድል ወዴት ታቀና ይሆን? አብረን እንመለከት ይሆናል። የመጀመሪያው ዲጂት 2 ሆኗል። የመጀመሪያው የዕጣ ቁጥር 2 4 2 4 6 2 4 6 የመጨረሻ ቁጥር እየተጠበቀች ነው ያለችው። የመጨረሻ ቁጥር 0 ሆኗል። አሸናፊ 2 4 6 0 ከሳውዲ አረቢያ ነው የወጣው። እንግዲህ ቀድሞ እንዳልነው በስልክ ቁጥራቸው የሚለዩ ይሆናል። ስልክ ቁጥራቸው ተይዞ በዛ የምናገኘው ይሆናል። አሸናፊው ወደ ቀጣዩ መሄድ ይችላል። ባለ 3 ኮንዶሚኒየሞችን እናወጣለን። አሁን ባለ 3 ኮንዶሚኒየም እጣ የመጀመሪያው ሊወጣ ነው። ባለ 3 ኮንዶሚኒየም እጣ ባለ 3 መኝታ ቤት ደርሰን ባለ 3 ኮንዶሚኒየም እጣ በ3 ቁጥር ጀምሯል። 3 ተብሎ ጀምሯል። እንግዲህ ባለ 3 እጣ 3 7 ባለ 3 መኝታ ቤት ባለ 3 መኝታ እጣ 3 7 5 ባለ 3 መኝታ ቤት ኮንዶሚኒየም 3 7 5 7 ሆኗል። የመጨረሻው ቁጥር በጉጉት እየተጠበቀ ነው ያለው 6 ሆኗል። ባለ 3 መኝታ አሸናፊ 3 7 5 7 6 ሆኗል። ተዘሩ አደራ ከዩናይትድ አረብ ኤምሬትስ ባለ 3 ኮንዶሚኒየም የመጀመሪያ ባለዕጣ ባለዕድል ሆነዋል። አጨብጭቡላቸው። ቁጥራቸው ስላልተያዘ ምናልባት እንዲመልሱት በአክብሮት እንጠይቃለን። በኋላ ላይ ሁሉንም ሊስት ስለምናይ እሱም ዲስፕሌይ እናደርገዋል። ችግር የለም። ስማቸው ተይዟል። መቀጠል እንችላለን። ባለ 3 ሩም ኮንዶሚኒየም ሁለተኛውን እናወጣለን ነው። ባለ 3 መኝታ አሁን እንግዲህ ሁለተኛው እጣ ሊወጣ ነው ያለው። ላይ 35,300 ሰዎች ቀጥታ እየተከታተሉ ይገኛሉ። 38.1 ሚሊዮን ታብታብ አድርገዋል። 35,400 ሰዎች ይህንን የእጣ ማውጣት ስነስርዓት በላይቭ እየተከታተሉ ይገኛሉ። ባለ 3 መኝታ ሁለተኛ ባለ
ብዙዎች ቋንቋው እየተከታተሉ እንደሆነ ይሰማኛል። 35,400 ሰዎች በቀጥታ 95638 ባለሶስት ኮንዶሚኒየም ዕጣ ሁለተኛ ሰለሞን ገርኬሮ ሆኗል ከሳውዝ አፍሪካ። ወንድማችን ሰለሞን ገርኬሮ ከሳውዝ አፍሪካ አሸናፊ ሆኗል። ባለ ሶስት መኝታ አጨብጭቡለት። ባለ ሶስት መኝታ ሶስተኛው ባለዕጣ ደግሞ ማን ይሆናል? ብዙዎች በጣም በጉጉት እየጠበቁ ነው ያሉት። በላዩ 35,500 ሰዎች እንዲሁም በዚህ አዳራሽ በአካል የተገኙ ሰዎች በጉጉት እየተከታተሉ ነው የሚገኙት። ወደ ቀጣዩ ዕጣ እናቀናል። እሺ የመጨረሻውና ባለሶስት እንደገና የሆነውን ዕጣ እናወጣለን። ባለሶስት መኝታ ዛሬ ከሚሸለሙት 9ኛው ተሸላሚ ባለሶስት መኝታ ዕጣ ሊወጣ በደጅ ነው ያለው። ባለሶስት መኝታ ሶስተኛው ባለዕጣ ማን ይሆን? ባለሶስት መኝታ ሶስተኛ ባለዕጣ ቁጥር መነሻው 2 ሆኗል። 284 ባለሶስት ኮንዶሚኒየም ተሸላሚ ሶስተኛው ሰው ማን ይሆን? ወዴትስ ያቀናል? 284 6 ሆኗል። 284 6 ሆኗል። አሸናፊው 284 6 ሰልማ አብደጀሊ ዩናይትድ አረብ ኤምሬትስ ገብቷል። 9ኛው እና የመጨረሻው ባለዕጣ ወደ ዩናይትድ አረብ ኤምሬትስ